አዛውንቱ በሞት አፋፍ ላይ ሳሉ የውሻውን ሰንሰለት ፈቱ። ውሻውም የተለቀቀች መስሏት ነበር። ነገር ግን አዛውንቱ ከባድ ሰንሰለት አምጥተው አንዱን ጫፍ ከሷ አንዱን ጫፍ ደግሞ ከራሳቸው ጋር አሰሩ። በዚያን ጊዜ ነው ውሻው አዛውንቱ ከሞቱ በኋላ አብሯቸው እንድትቀበር ይፈልጉ እንደነበር የተረዳችው። ብዙም ሳይቆይ ይህ ቤት አልባ አዛውንት ህይወቱ አለፈ። አሁን ታስራ የቀረችው ውሻ በቆሻሻ የተከበበች ሆና በብርድና በራብ ትቃጠል ጀመር። ውሃ ለመጠጣት ወደ ወንዙ መሄድ ብትፈልግም ሰንሰለቱ ከአዛውንቱ ሬሳ ጋር አጥብቆ ይዟታል። ሆኖም እቺ ውሻ አሁንም ተስፋ አልቆረጠችም። በአንድ ወቅት ላዳናት ሰው የገባችለትን ቃል አሁንም በልቧ ይዛለች። ለመላቀቅ ደጋግማ ሞከረች፣ ነገር ግን ጥረቷ ሁሉ ከንቱ ሆነ። በመጨረሻም በራብ ምክንያት መሬት ላይ ወደቀች። ራሷንም ልትስት ስትል የሉካስ ምስል በአእምሮዋ ታያት። እሱ እውነተኛ ባለቤቷና ከጠፋችበት ጊዜ ጀምሮ ቀንና ሌሊት የምትናፍቀው ቤቷ ነበር። ልትሞት ጥቂት ሲቀራት ሁለት በብስክሌት የሚሄዱ ልጆች በአቅራቢያው እያለፉ ነበር። ወደ ውሻውም ቀርበው ሰንሰለቱን ፈቱላት። ውሻዋ ወዲያውኑ ወደ ወንዙ ሮጣ በደስታ ውሃ ጠጣች። ከዚህ በፊት ውሃ እንደዚህ እንደሚጣፍጥ አስባ አታውቅም ነበር። ከጥቂት ቆይታም በኋላ ይህች ውሻ ወደ ቤቷ የምታደርገውን ጉዞ በድጋሚ ጀመረች። ነገር ግን ብዙም ሳትሄድ የተኩላ መንጋ ከበባት። የተጨነቀችው ውሻ በጩኸት ልታስፈራራቸው ብትሞክርም ተኩላዎቹ ግን እሷን ለመላቀቅ ምንም ፍላጎት አልነበራቸውም። እናም ሁሉም በአንድ ላይ ተረባረቡባት። በየአቅጣጫው የተከበበችው ውሻ ልትወርቅ ጥቂት ሲቀራት ተኩላዎቹ በሙሉ በድንገት ድንግጥ ብለው ቆሙ። አንድ ግዙፍ የበረዶ ነብር ከፊታቸው ተከሰተ። ውሻዋንም ለመጠበቅ ሲል ወደፊታቸው በመዝለል የተኩላዎችን መንጋ በቅጽበት በትኖ አባረራቸው። ውሻዋም ወዲያውኑ አወቀችው። ይህ በልጅነቱ ያሳደገችውና አሁን ግዙፍና ጠንካራ የበረዶ ነብር የሆነው ያ ድመት ነበር። እርስ በእርስም ወዲያውኑ ተዋወቁ። የበረዶ ነብርም የውሻዋን ቁስል እየላሰ በጥንቃቄ ተንከባከባት። እሷንም ለመጠበቅ ሲል እስከ ጫካው መውጫ ድረስ አብሯት ተጓዘ። በሚለያዩትም ጊዜ እርስ በእርስ ተሰናበቱ። ብዙም ሳይቆይ ውሻዋ ቀደም ሲል ወደምትኖርበት ከተማ ደረሰች። በለመደቻቸውን መንገድ እንደ ልቧ ሮጠች። ያለምንም ማመንታት ወደ መኪና መንገድ ስትገባ እንደ አጋጣሚ ሆኖ በመኪና ተገጭታ መሬት ላይ ወደቀች። ስትነቃም አንዱ የእግሯ ክፍል አካል በጽኑ ተጎድቶ ነበር። ነገር ግን ወደ ቤቷ የመመለስ ፍላጎቷ እያነከሰችም ቢሆን ጉዞዋን እንድትቀጥል አደረጋት። ይህም ጉዞ 400 ማይልስ ያስቆጠረ ነበር። ከ700 ቀናትና ሌሊቶች በኋላ ውሻዋ በመጨረሻ የምታውቀው መንገድ ላይ ደረሰች። በመጨረሻም በባለቤቷ ደጅ ላይ ቆመች። በደስታ ሆና በሩን ስትቧጭረው አንድ እንግዳ ሰው በሩን ከፈተች። ውሻዋም ደንግጣ ወደ ውስጥ በመግባት እያሰሰች ብትፈልግም ሉካስና የቤተሰቡ ጠረን በየትኛውም ቦታ አልነበረም። የቤቱ እያንዳንዱ ጥግም ለሷ እንግዳ ሆነባት። ግማሽ ሀገር አቋርጣ ያለምንም ተስፋ መቁረጥ ከተጓዘች በኋላ አሁን ግን ደክሟት መሬት ላይ ተዘረረች። ውሻዋም ቀስ ብላ አይኖቿን ጨፈነች። በዚያን ጊዜ አንዲት እናት ድመት ወደ እሷ መጣች። እናት ልጇን እንደምታረጋጋው ሁሉ ውሻዋንም አረጋጋቻት። በዚህ ቅጽበት በውሻዋ ልብ ውስጥ ትንሽ የተስፋ ጭላንጭል እንደገና በራ። ነገር ግን የእንስሳት ቁጥጥር ባለስልጣናት በድንገት ቦታው ላይ ደረሱ። እነሱም በመጀመሪያ እሷ ከሉካስ ጋር እንድትለያይ ምክንያት የሆኑ ሰዎች ነበሩ። ውሻዋም በፍጥነት መስኮቱን ዘላ አመለጠች። ተስፋዋን በሙሉ በባለቤቷ መስሪያ ቤት ላይ ጣለች። ውሻዋ በበሩ ላይ ስትታይ በቦታው የነበሩት አርበኞች ወዲያውኑ አወቋት። ውሻዋ የእውነት ተመልሳ መምጣቷን ማመን አቅቷቸው ያለምንም ማመንታት ደስታቸውን ገለጹላት። በዚያው ቅጽበት ሉካስ ስራውን ጨርሶ ዞረ። ውሻዋም ወዲያውኑ ያንን የተለመደ ምስል ለይታ አወቀች። ሉካስ አይኖችን ማመን አልቻለም። ሁለቱም ሮጠው እርስ በእርስ በደስታ ተቃቃፉ። ከ2 ዓመት ተኩል በኋላ ውሻዋ በመጨረሻ ወደ ባለቤቷ እቅፍ ተመለሰች። በዚያው ቅጽበት ውሻዋ እውነትም ወደ ቤቷ መመለሷን አወቀች። ፊልሙ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።